ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ሶስተኛውን የልጆች ምሳቃ የትምህርት ቤት እናዘጋጃለን። ጨጨብሳና እንቁላል ነው የምናዘጋጀው። 1 ማንኪያ ስኳር እናደርግና በወተት አሟምተን መስራት እንጀምራለን። በመቀጠል 3 የሾርባ ማንኪያ ዱቄት እናደርጋለን። ከዛ በደንብ እናዋህደውና ቂጣውን ማዘጋጀት እንጀምራለን ማለት ነው። ጨጨብሳውን መጀመሪያ ከጨጨብሳ ነው የጀመርነው። እናዘጋጅላቸው እንደዚህ ቆንጆ ሆኖ በደንብ ከተዋሃደልን በኋላ መጥበሻ ግለን ትንሽ ዘይት አድርገን እንጋግረዋለን። እንዲያገላበጥን ቆንጆ ሆኖ እስኪበስልልን ድረስ እናበስለውና እናወጣዋለን። አቀዝቅዘን እንቆራርሰዋለን ማለት ነው። ይሄኛው ጨጨብሳ ትንሽ ለየት የሚለው ምንድነው? አንደኛ በወተት ነው የሰራነው። ትንሽ ስኳር ስላደረግንበት ልጆች የሚወዱት አይነት ነው። ቆንጆ ነው፣ ሞክሩት። ስለዚህ እንደዚህ ቆራርሰን እናዘጋጃለን። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ሼር፣ ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ስለዚህ እንደዚህ ቆራርሰን እናዘጋጀዋለን። በመቀጠል ትንሽዬ ዘይት አድርገን ትንሽ ሞቅ እናደርገዋለን ጨጨብሳውን ለማዘጋጀት። ከዛ ደግሞ ትንሽ በርበሬ እናደርጋለን። በሻይ ማንኪያ ሩብ የምትሆነውን ያደረኩት። ነገር ግን ምንም አይነት በርበሬ ደግሞ የማይጠቀሙ ልጆች ላሏችሁ ይህንን ጨጨብሳውን በማር ብቻ አሽታችሁ መላክ ትችላላችሁ። ከሆነ የተወሰነ ያህል በርበሬ የሚይዙላችሁ ከሆነ ግን ትንሽዬ ዘይት ላይ ትንሽ በርበሬ በትንሽ ሻይ ማንኪያ ሩብ የሚሆን አድርጋችሁ እንደዚህ አዋዳችሁ ታዘጋጁታላችሁ። ስለዚህ ይሄንን ጨርሰናል። ወደ ሁለተኛው እንሄዳለን። እንቁላል እናደርግና ትንሽ ቆንጆ በርበሬ እናደርጋለን። እዚህ ላይ ቀረፋም መጠቀም ትችላላችሁ። ከዛ ትንሽ ጨው አድርገን እናዋህደዋለን። ከዛ መጥበሻ ግለን ትንሽ ዘይት አድርገን እንቁላሉንም በተመሳሳይ መልኩ እንጋግረዋለን። አገላብጠን ካበሰልን በኋላ እናውጣውና ትንሽ እንዲቀዘቅዝልን ካደረግን በኋላ በተመሳሳይ መልኩ እንደ ጨጨብሳው እንቆራርሰዋለን። ስለዚህ በእንደዚህ አይነት መልኩ ጨጨብሳውንም እንቁላሉንም ማዘጋጅተናል ማለት ነው። ይሄ ለ4 ሰዓት ቁርስ የሚሆናቸው ግብ ነው። ምሳቃቸው ላይ ማሰር እንጀምራለን። እንደዚህ አድርገን እናስረዋለን። በአንድ በኩል ጨጨብሳውን በሌላ በኩል ደግሞ እንቁላሉን እናደርጋለን። ስለዚህ እንደዚህ አድርገን ካዘጋጀን በኋላ ሁሌም ደግሞ መርሳት የሌለብን ቤት ውስጥ ያለውን ማንኛውንም ፍሩት፣ እኔ ቤት ውስጥ ያለው አፕል ስለሆነ እሱን አድርጌላችኋለሁ። እንደዚህ ቆንጆ አድርገን አዘጋጅተናል ማለት ነው። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።